ብዙዎች የሚያነሱት ጥያቄ አለ የጥንታዊ ፍልስፍና በዛሬ በሰለጠነ ዓለም ማጥናት ለምን ያስፈልጋል በሚል የሚጠይቁ ሰዎች አሉና ከዚህ በፊት አንዳንድ ነጥቦች ለማንሳት ሞክሬ ነበር። ሁለት ምክንያቶችን አስቀምጫለሁ የኔ ጌታ የምላቸው የመጀመሪያው የጋራ ጥያቄ ስላለን ነው። እነሱ ይጠይቋቸው የነበሩ ጥያቄዎች አሁንም ድረስ ያልተመለሱ በርካታ ጥያቄዎች አሉ። ለምሳሌ የዓለም አፈጣጠር፣ የሰው ልጅ አይምሮ፣ የሞራል፣ የፖለቲካ፣ የፊዚክስ ጥያቄዎች በርካታ ጥያቄዎች አሉ። ስለዚህ የጋራ ጥያቄ ስላለን እነሱ የጠየቋቸውን ጥያቄዎች ዛሬም እያስተጋባን ነው የቀጠልነው ወደፊት የሚቀጥሉ ይመስላሉ። በዚህ ምክንያት የጊዜ መለዋወጥ ካልሆነ በስተቀር እየኖርን ያለነው ተመሳሳይ ጥያቄ ለመመለስ ነው በሚል መውሰድ ይቻላል። ሁለተኛው እና ከዛሬው ጉዳይ ጋር የሚገናኘው የማስበው ምንድነው? ለብዙ ነገር መነሻ የሆኑት እነሱ ጥንታዊ ማህበረሰቦች እንግዲህ በየሀገሩ የተለያዩ ጥንታዊ ማህበረሰቦች የፈጠሯቸው ፍልስፍናዎች ለዛሬው መነሻ እንደሆኑ ይታወቃል። በተለይ ደግሞ ግሪካውያን የግሪካውያን አሁን ዘመናዊ ዓለም በተለይ ዌስተርኑ ዓለም የሚባለው የግሪካውያን ዓለም ነው ተብሎ ነው የሚታወቀው እና የሚታመነው የነሱ አስተሳሰብ ላይ ተመስርተን ነው ዛሬ እየኖርን ያለነው። ከዚህ ውስጥ እንግዲህ ዛሬ የማስተዋውቃችሁ በፊዚክሱ ዓለም መሰረት የጣሉ ሁለት ፈላስፋዎችን ነው። በተለይ ኳንተም ፊዚክስ፣ ፓርቲክል ፊዚክስ የሚባለው ስለ አተም በሚመለከት መነሻ ሀሳብ ፍልስፍና የጣሉ ሁለት ፈላስፋዎችን አስተዋውቃችኋለሁ። እነዚህ የጥንታውያን የአቶሚስት ወይ የአቶሚዝም ፍልስፍና ባህል በመባል ይታወቃሉ። ሉሲፐስ እና ዲሞክሪተስ ይባላሉ። ከዛ በፊት እንግዲህ ስለ አቶሚዝም የተወሰነ ሀሳብ ለማንሳት እሞክራለሁ። የአቶሚዝም ፍልስፍና የግሪክ ፍልስፍና እንግዲህ እየበሰለ የመጣበትና አሁኑን ያለውን የፊዚክስ ፍልስፍና መልክ መፍጠር የጀመረበት የፍልስፍና ዘመን ነው። የአቶሚዝም ፍልስፍና በአብዛኛው ከዛሬው የፊዚክስ ፍልስፍና በተለይ ኳንተም እና ፓርቲክል ፊዚክስ ጋር ተመሳሳይ ነው። የአቶሚዝም ፍልስፍና የቅድመ ሶቅራጥስ ፍልስፍና ከተመሰረተው አንድ ክፍለ ዘመን አስቆጥሮ ከክርስቶስ ልደት በፊት አምስተኛው ክፍለ ዘመን ገደማ የተመሰረተ ፍልስፍና ነው። የቅድመ ሶቅራጥስ ፍልስፍና ተጀመረ ተብሎ የሚታመነው እንግዲህ አንድ ስድስተኛው ክፍለ ዘመን ገደማ ነው ተጀመረ የሚባለው። ከዛ በኋላ አምስተኛው ክፍለ ዘመን በኋላ ያው ከክርስቶስ ልደት በፊት የሚባለው ዘመኑ አቆጣጠር ወደኋላ ቁጥሩ እየቀነሰ በመጣ ቁጥር ወደዚህ እየተጠጋ ነው ማለት ነው። ስለዚህ ስድስተኛው ክፍለ ዘመን ተጀመረ። አምስተኛው ክፍለ ዘመን ደግሞ አቶሚዝም የሚባለው ፍልስፍና በጣም የዳበረ ከዛሬው ጋር የሚመሳሰል ነው ማለት ይቻላል። ጀማሪዎቹ ሉሲፐስ እና ዲሞክሪተስ ናቸው። ሉሲፐስ ነው የጀመረው ነው የሚባለው የዚህ ፍልስፍና። ከዛ ዲሞክሪተስ ደግሞ እያዳበረው በጣም ሰፊ አድርጎ የዳበረው ነው። ሉሲፐስ እና ዲሞክሪተስን እንግዲህ ነጣጥሎ ማየት በጣም አስቸጋሪ ነው። ለምሁራኖቹ ለመነጣጠል ተሞክሮ ነበር፣ ግን በጣም አስቸጋሪ ነው። እንደ ሶቅራጥስ እና ፕሌቶ በጣም የተጣበቁ ናቸው። የዚህን ያህል ያስተሳሰብ ቁርኝት ያላቸው ናቸው። ስለዚህ ሁለቱን ነጣጥሎ ለማየት እንግዲህ በጣም ነው የሚያስቸግረው። የሉሲፐስ የፍልስፍና ህይወት ብዙም ጎልቶ አይወጣም። የዚህ ምክንያቱ ደግሞ የመረጃ እጥረት ነው። አንዳንዶች ሉሲፐስ የሚባል ፈላስፋ ፈጽሞ የለም እስኪሉ ድረስ ሉሲፐስ በጣም ደብዛዛ ነው። ለዚህ ምሳሌ የሚሆነው እዛው ቅርብ የነበረው ኤፒከረስ የሚባለው ተመሳሳይ የኤቶሚስት ፈላስፋ ነው። ኤፒከረስ እንግዲህ ከአርስቶትል በኋላ የመጣ ከኛ የተሻለ ቅርበት ያለው ፈላስፋ ተብሎ የሚታወቅ ነው። ኤፒከረስ እንደሚለው ከሆነ ሉሲፐስ የሚባል ፍልስፍና ፈላስፋ የለም በሚል ማስፈሩ በጣም የሚያስገርም ነው። ከሱ በኋላ ለመጡ ግን ሉሲፐስ የሚባል ፈላስፋ እንደነበረ የሚከራከራሉ። እነዚህን መካከል ግን አርስቶትል እና የአርስቶትል ተማሪ ቴዎፍራተስ የሚባል ነው። ቴዎፍራተስ የሚባለው የአርስቶትል ተማሪ እና የአርስቶትል ስራዎችን ኮምፓይል እንዳደረገ የሚነገር ነው። እሱ እንደሚለው ከሆነ ሉሲፐስ የሚባል ፈላስፋ አለ በሚል ስላስቀመጠ በዛ አስተማማኝ መረጃ አግኝተናል ማለት ነው። እና ሉሲፐስ አለ ብቻ ሳይሆን የራሱ ፍልስፍናውም እንዳለው ይናገራል። ግን ብዙ መረጃዎች አለመገኘታቸው በዚህ ጥርጣሬ ውስጥ እንድንወድቅ ያደርገናል። ከማሊተስ ወይም ኢላ ወይም አብድራ
እንደሆነ ይገመታል። ይሄ ሉሲፐስ እንትን ከዚህ ውጭ ብዙ አይታወቅም። ስለ ሉሲፐስ በጣም የሚታወቀው ዲሞክራትስ ስለሚባለው ነው። የፍልስፍና ህይወቱ በአንጻራዊ ደህና ነው ሊባል የሚችል መረጃ ያገኘ ነው። ከሉሲፐስ ይልቅ ዲሞክራትስን ነው። የመጀመሪያው የመረጃ ምንጭ ራሱ ነው። ዲሞክራትስ ባሰፈረው ጽሁፍ እንግዲህ አናግዛጎረስ ታዋቂ በሆነበት ዘመን እሱ ደግሞ ወጣትነት እድሜ እንደሚገኝ ያስፍሯል። ይህ ማለት ዲሞክራትስ ከአናግዛጎረስ አንጻር ወጣት፣ ከሶቅራጥስ አንጻር ጎልማሳ እንደሆነ ያሳያል። በትውልዱ ከቴሪካውያን የግሪክ ብሔር የሚወለድ ዲሞክራትስ የተወለደው አብዴራ በምትባል የትሪካውያን ከተማ ነው። አብዴራ የሶፊስቱ ፈላስፋ ፕራታጎረስ የትውልድ ቦታ ናት። ዲሞክራሲም እንግዲህ ከግሪክ ውጭ የተለያዩ ጉብኝቶችን እንዳደረገ ነው የሚነገረው። እነዚህ ጉብኝቶች ለፍልስፍና ግንባታው ግብአት የተገኘባቸው የትምህርታዊ ጉብኝት ነበሩ። እንግዲህ አንዱ የግሪካውያን የሚያስደንቅ ባህሪያቸው ምሁራኖቻቸው ወደ ውጭ ጉብኝት ያደርጋሉ። ግብፅ፣ ፊኒቄ፣ ባቢሎን፣ ፐርሺያ ወደ መሳሰሉት ያደርጉና ሲመለሱ ፍልስፍና የሚሆን ግብአት ይዘው እንደሚመለሱ ነው የሚነገረውና ይሄኛ ዲሞክራትስም እንደዚሁ ጉብኝት አድርጎ እንደነበረ ያሳያል። ዲሞክራትስ እንደ አርስቶትል አይነት ሁለገብ ፈላስፋ ነው ይቻላል። በዚህም በፊዚክስ፣ በስነ እውቀት፣ በሞራል ወዘተ በርካታ የፍልስፍና ስራዎችን አበርክቷል። የፍልስፍና ስራዎቹ ሰፋ ባለመልኩ በማቅረብ ለየት ያለ ቅድመ ሶቅራጥስ ፈላስፋ ነው። ዲሞክራትስን ለየት የሚያደርገው ሌላው ገጽታው በጣም መሳቅ የሚወድ ፈላስፋ መሆኑ ነው። ለዚህም ይመስላል ህይወቱ ያለፈው 100 የደስታ ዓመታትን አስቆጥሮ በሞቱ ነው የሞተው ነው የሚባለው። በዚህም ከሄራክሊተስ በተቃራኒ ሳቂታው ፈላስፋ በሚል ነው የሚታወቀው። ሄራክሊተስ ደግሞ ያው አልቃሻው ፈላስፋ በሚባል ነው የሚታወቀው። እንግዲህ እነዚህ ሰዎች የመሰረቱት የአቶሚዝም ፍልስፍና ምንድን ነው ከተባለ የአቶሚዝም ፍልስፍና ሁለት ቀደምት የፍልስፍና ባህሎችን መሰረት የሚያደርግ እንደሆነ እንረዳለን። የመጀመሪያው የማህሌታውያኑ ቁስ አካላዊ ፍልስፍና ነው። የሉሲፐስ ትውልዱ ማህሌተስ ነው የሚለው ትክክል ከሆነ እዚህ ጋር ያለው ግንኙነት ይሰራል። የአቶሚዝም መስራች ሉሲፐስ ትውልዱ ማህሌተስ ስለሆነ ከዛ አስተሳሰብ ጋር በተለይ ከቁስ አካላዊ አስተሳሰብ ጋር ተጽዕኖ አርፎበት ሊሆን ይችላል። ይህንንም ለአቶሚዝም መነሻ አድርጎት ሊሆን ይችላል የሚል ግምት አለ። እንግዲህ የማህሌታውያኑ ፍልስፍና አናግዛጎረስ ጋር የሚያቆም አይሆንም። በሉሲፐስ በኩል አልፎ ዲሞክራትስ ጋር ይመጣል። ከዛ በኋላ ደግሞ እስከ አርስቶትል ይህ አይነት የቁስ አካላዊ ፍልስፍና እስከዚህ ድረስ እንዲደርስ ያደረገው ሉሲፐስ ሊሆን ይችላል ተብሎ ይገመታል። ሁለተኛው የአቶሚዝም መሰረት የፓራሜንደስና የዜኖ ኢላቲክ ፍልስፍና ባህል ነው። እነዚህ ፓራሜንደስና ዜኖ ከነሱ በኋላ ለብዙ ፈላስፋዎች ሀሳብ መነሻነት ሆነዋል። የእነሱ ምንድነው የሚለው ዓለም አንድ ናት፣ አትቀያየርም፣ አትከፋፈልም በሚለው መሰረት አቶሚስቶችም ለዚህ የሚሆን ምላሽ ይዘው ነው የመጡት እና አቶሚስቶች እንደሚሉት ዓለም አንድ ሳትሆን ብዙ ናት። እሱም የአቶሞች ቅንብር ናት ብለው ነው የሚያስቡት። እንደ አናግዛጎረስና ኤምፒሪክስ ሁሉ ሉሲፐስና ዲሞክራትስ እንግዲህ አሃዳዊነትን የሚቃወሙ የብዙሃንነት ፍልስፍና አራማጆች ናቸው ብለን መውሰድ እንችላለን። ከራሱ ፍልስፍና ባህሪ አንጻር ካየ ነው አቶሚዝም ፍልስፍና መርህ ሁለት ጉዳዮች ላይ መሰረት ያደርጋል። አንደኛው የሆነ ነገር እና ሁለተኛው ያልሆነ ነገር። የሆነ ነገር ወይም የፓራሜንደስ መሆን ለነሱ አተም ወይም ቅንጣት በአማርኛ ልንል እንችላለን። ያልሆነው ነገር ደግሞ አለመሆን ምን ይሆናል? ባዶ ወይም ሆና። ይህ በኢላቲካውያን ፍልስፍና መኖርና አለመኖር ጋር ይመሳሰላል። መሆንና አለመሆን ጋር ይመሳሰላል። አቶምን በተሻለ መንገድ የሚገልጸው የአማርኛ ቃል እንግዲህ ቅንጣት ስለሆነ በዛው መሰረት ብንረዳው ጥሩ ነው። ቅንጣት አተም ወይም ቅንጣት ማለት በአይን የማይታዩ በእርግጥ በእጅም የማይዳሰሱ በጆሮ የማይሰሙ ሊባል ይችላል ደቂቅ ቁስ አካል ባህሪ ያላቸው ነገሮች ናቸው። የኢላቲካውያኑ መሆን በአቶሚዝም እነዚህ ቅንጣቶች ተደርጎ ነው የሚወሰደው። አለመሆን ደግሞ ወና ማለት ነው። ወና ማለት ምንም ነገር የሌለበት። ወናና ቦታ ብዙ ጊዜ በአማርኛ ኢንተርቼንጅብሊ ስንጠቀምበት ይስተዋላል። ግን እንደዛ ቦታ የሆነ ነገር ኦኮፓ ያደረገው ባዶ ቦታ ነው። ወንበር ያልተቀመጠበት ቦታ ላይ ግን አየር ፓርቲክሎች አሉ። ወና ማለት ግን ምንም ነቲንግ ማለት ነው። እንግዲህ በዚህ መሰረት ወና ማለት በተቃራኒው አለመሆን ማለት ነው። አተም ደግሞ መሆን ወይም መኖር ጋር ተመሳሳይ ነው። ከኢሊቱ ጋር
ከኢላቲክ ፍልስፍናዎች ጋር። በዚህ የአቶሚዝም ፍልስፍና መሰረት የለውጥ ሂደት 3 አይነት ነው ብለው ነግረውናል። ቅርጽ፣ ቅንብርና አቀማመጥ። የለውጥ ሂደቱ ደግሞ ስምምነት፣ መንካትና ማዞር በሚል ተቀምጠዋል። ለምሳሌ ቅርጽ መንካት ጋር ተመሳሳይ ነው። ቅንብር ስምም ከመሆን ጋር ተመሳሳይ ነው። አቀማመጥ ደግሞ ማዞር ምናምን በሚል ነው ባህሪዎቹን እየነገሩን ያሉት። ስለዚህ አተምና ቅንጣት ምን ማለት እንደሆነ ቀጥሎ እናያለን ማለት ነው። አቶሞች በዋናነት የተሰጣቸው ትርጉም የራሳቸው ቅርጽና መጠን ያላቸው በሚል ነው። በባህሪ ደረጃ ደግሞ ሊከፋፈሉ የማይችሉ ቅንጣቶች ናቸው። ሊከፋፈሉ የማይችሉ የሚለው ደግሞ የማንኛውም ነገር የመጨረሻ ክፍል መሆኑን የሚያሳይ ነው። የመጨረሻ ክፍል መሆናቸው ራሳቸው አካፋይ የላቸውም። በመጠን ደረጃ አነስተኛ ስለሆኑ ወደ የትም ሊከፋፈሉ አይችሉም። አቶሞች አነስተኛ መሆናቸው ሌላም ባህሪ እንዲኖራቸው ያደርጋል። ቅንጣቶች አነስተኛ በመሆናቸው በስሜት ሕዋሳት ልንረዳቸው አንችልም። ስሜት ሕዋሳት በአጭሩ ማየት፣ መስማት፣ መዳሰስ አንዱ የእውቀት ምንጭ ስለሆነ በዚህ ማወቅ አይቻልም ነው። ከዚህ ትርጉም ውጪ አቶሞች የተለያዩ ባህሪያት እንዳሏቸው ተገልጿል። ዋና ዋናዎቹ የአቶሞች ወይም የቅንጣቶች ባህሪያት ቅርጽ፣ ቅንብር፣ የቦታ ለውጥ ባህሪያቶች ናቸው። ወደኋላ የመጣው የአቶሚስት ፈላስፋ ኤፒክረስ ለአቶሞች የክብደት ባህሪ ሰጥቷቸዋል የሚል መረጃ ላይ በጣም ትልቅ ኮንሰፕት ነው። በዛሬው የፊዚክስ እይታ አቶሞች ክብደት አላቸው ወይ? ክብደት የላቸውም ወይ? ክብደት የሌላቸው አቶሞች አሉ? ክብደት የሌላቸው አቶሞች ቅንጣቶች የሉም በሚል ዛሬ ፊዚክስ በስፋት የሚተነትነው ነው። ለምሳሌ ፎቶን ክብደት የለውም ተብሎ ነው የሚታመነው። እንደዛ አይነት ባህሪያትን ሰጥተዋል ለዛሬ ፊዚክስ መነሻ የሆነ ማለት ነው። ስለዚህ አቶሞች የምንላቸው በሆነ ቅርጽ የሆነ ቦታ ይዘው የሚገኙ የዓለም ቅንብርን የሚፈጥሩ ናቸው። ቅንጣት ቢሆንም ክብደት አላቸው። የቦታ ቅንብር ለውጥ የሚፈጥሩና ሊከፋፈሉ የማይችሉ የመጨረሻው ነገሮች ናቸው በሚል ተቀምጧል። በኢላቲካውያን የነ ፓራሜንዴስ ፍልስፍና አተም መሆንን ይወክላል። አቶሚስቶቹ ከነ ፓራሜንዴስ የሚለያቸው ግን አቶሚስቶቹ ጋር መሆን አንድ አይደለም፣ ብዙ ነው። እሱም ብዙ ቅንጣቶች ናቸው በሚል ነው ያስቀመጡት። ቀጥሎ ያለው ከአተም ውጭ ያለው የዓለም ክፍል ወና ወይም ባዶ የሚባለው ነው። ይሄ በነ ፓራሜንዴስ ዓለም ሆነ የሚባለው ማለት ነው። ለአቶሚስቶች ዓለም ሁለት ናት፣ ወይ አተም ናት ወይ ባዶ ናት። በሌላ አነጋገር ዓለም ወይም የሆነ ነገር ናት ወይም ደግሞ ምንም ናት። አቶሚስቶች ወና የሚሉት ከአተም ውጭ ያለውን የዓለም ክፍል ነው። ደግሞ በኢላቲካውያን ዓለም ሆነ። በእርግጥ በነ ፓራሜንዴስ ይህ አለመሆን የለም። ወና ከአተም በተቃራኒ የሚገኝ ሲሆን ምንም አይነት ባህሪ የሉትም። አተም ላይ በባህሪ ደረጃ ያየናቸው ቅርጽ፣ ቅንብር፣ ክብደትና ወና ላይ የለም። ወና በቃ ወና ነው፣ ምንም ባህሪ ስለሌለው ቅርጽና ቅንብር የመሳሰሉት ክብደት የለውም ተብሎ ነው የሚታሰበው። ነገር ግን አቶሚስቶቹ ከፓራሜንዴስ የሚለዩት ምንም ያልሆነ ነገር መኖሩን ያምናሉ። ወና ራሱ አለ፣ ምንም አለ እንደማለት ነው። ምንም አለ ብለው ነው የሚያምኑት። ለፓራሜንዴስ አለመሆን የለም ወይም ምንም የሚባል ነገር የለም ብለው ነው የሚያምኑት። እነዚህ ጋር ግን ያምናሉ። ሌላው የሰጡት ባህሪ እንግዲህ ከአተም እንቅስቃሴ ጋር የሚገናኝ ነው። የአቶሚስቶች ፍልስፍና ስርዓት ለመረዳት በጣም አስፈላጊው የአተሞች ወይ ቅንጣቶች እንቅስቃሴ የሚመለከት ያስቀምጡት ሀሳብ ማየት ነው። የአተሙ እና የወና ምንነት ካስቀመጡ በኋላ አተሞች እርስ በርስ ከወና ጋር ያላቸው መስተጋብር አስቀምጠዋል። ይህ መስተጋብር የተቀመጠው በአተሞች እንቅስቃሴ ነው። ይህ የአተሞች እንቅስቃሴ የተለያዩ መገለጫዎች ሲሆን ዋናው ሀሳቡ መሰረት ግን አእላፍ አተሞች በገደብ የለሽ ወና ላይ እንቅስቃሴ ያደርጋሉ ማለት ነው። በዛሬው የኳንተም ፊዚክስ ጋር ወይም ክላሲክ ፊዚክስም ጋር የሚመሳሰል ምንድነው? ወና ላይ ነው አተሞች እንቅስቃሴ። ወና ማለት መድረካቸው መንቀሳቀሳቸው እንደሆነ የዚህ አተሞች እንቅስቃሴ የመጀመሪያው ባህሪ ነፃነት ነው በሚል ነው ያስቀመጡት። ፍሪ ሞሽን ነው በአተሞች ወና ላይ የሚያደርጉት። የአተሞች አተም እረፍት የላቸውም፣ ሁልጊዜ በእንቅስቃሴ ሂደት ላይ ናቸው። አተሞች የሚንቀሳቀሱት ለምንድን ነው ለሚለው ጥያቄ የራሳቸውን ሀሳብ ሰጥተዋል። አንደኛው ነፃነት ራሱ የእንቅስቃሴ ምንጭ ነው። ፍሪደም ካለ እንቅስቃሴ አለ ነው። ወና በጣም ሰፊ ስለሆነ ገደብ የለሽ ስለሆነ፣ ገደብ የለሽ ማለት ነፃነት ማለት ነው፣ እንዲንቀሳቀሱ ያደርጋቸዋል ነው። ይህ እንቅስቃሴ በምንም የማይወሰን ነፃ እንቅስቃሴ ነው። በምንም የማይወሰን ከሆነ ደግሞ እንዳይንቀሳቀስ የሚያደርገው ገደብ የለውም በሚል ነው
አንዳንዴ እንቅስቃሴው መነሻ አጋጣሚው ወይም እድል ነው፣ እንደ አጋጣሚ የተፈጠረ ነው ብለው ነው የሚያስቡት። ከዛ በኋላ መንቀሳቀስ ተጀመረ፣ ሊያቆም አልቻለም በሚልም ይወሰዱት አሉ። በሌላ ሀሳቦች ደግሞ የአተሞች እንቅስቃሴ ተፈጥሯዊና የማይቆም ነው፣ ነሰሰርሊ መንቀሳቀስ ስላለባቸው ነው የሚንቀሳቀሱት፣ ወይም እንቅስቃሴ ራሱ የተፈጥሮ ህግ ስለሆነ ነው የሚንቀሳቀሱት የሚል አስቀምጠዋል። ዋና የአተሞች ነፃ እንቅስቃሴ ግን ወና ወይም አተሞች የሚንቀሳቀሱበት ምህዳር ሊባል ይችላል። ገደብ የለሽ በመሆኑ ገደብ የለሽ ነገር ላይ ደግሞ እንቅስቃሴ ፍሪ ነው። ይህ የአተሞች እንቅስቃሴ በመካከላቸው ግጭት እንደሚፈጥር ይነግሩናል። በዚህ አተሞች እርስ በርስ ሲጋጫሉ። አተሞች ክብደት ስላላቸው ግጭቱ የእርስ በርስ ተጽዕኖም አለው። ምናልባት አተሙ የሚንቀሳቀስበት ዋናው ምክንያትም በክብደታቸው ምክንያት ሊሆን ይችላል። ይህ ግጭት አንድ አቅጣጫ ብቻ ሳይሆን ነጥሮ የመመለስን የመሰለ የሁለትዮሽ ግጭት ጭምር ነው። አንዱ አተም ከሌላው ጋር ከተጋጨ በኋላ ተመልሶ ይነጥራል። በዚህም ከሌላ አተም ጋር እንደገና ይጋጫል። ይህ አተሞች የግጭት ነፃ እንቅስቃሴ የራሱ ውጤት አለው። አተሞች እርስ በርስ ሲጋጩ ሌላ አተም ይፈጥራሉ። ምክንያቱም አንዱ አተም ሌላውን አለም ሲፈጠር ሌላ አተም ላይ ሲጋጭ አተም ስፕሊት ያደርጋል፣ ሌላ አተም ይፈጠራል። የተፈጠሩ ይጠፋሉ። ይህ መዋሃድና መነጠል በሚለው የሚገለጽ ነው። አንድ አተም ከሌላው ጋር ሲጋጭ በዛው ተጣብቆ ሊቀር ይችላል፣ ወይም ያኛውን አተም ሊፈረካክስ ይችላል። በዛው ከተጣበቀ ውህደት ነው። እንደዚህ አተሞቹ እየተዋሃዱ ዓለምን ይፈጥራሉ ማለት ነው። ይህ አተም መዋሃድን ይፈጥራል። የአተም መዋሃድ ደግሞ የነገሮች መፈጠር መነሻ ነው። አተም ሲጋጭ ከመዋሃዱ ሌላ የተጣበቁ አተሞችም ይነጣጠላሉ። ይሄ የመነጠል ሂደት በሚል የተገለጸው ሲሆን በውጤቱም የተፈጠረ ነገር መጥፋትን የሚያመለክት ነው። እንግዲህ ከአተሞች እንዴት ዓለም እንደምትፈጠር እየነገሩ ነው። የአተሞች ግጭት ከላይ ካየናቸው ባህሪያቸው፣ ቅርጽ፣ ቅንብር፣ መገኛ ወዘተ ጋር አንድ ላይ ሆነው እንግዲህ ዓለምን እየፈጠረ ይሄዳል። በቅርጽ፣ በቅንብር፣ በቦታ ለውጥ በመሳሰሉ ባልናቸው ከእንቅስቃሴያቸው ጋር ተዛምዶ በዚህ ምክንያት ነው ዓለም የተፈጠረችው ብሎ አተሞች አንድ ላይ ሲጣበቁ የሆነ ነገር ይፈጠራል። ሲነጣጠሉ የተፈጠረው ይጠፋል ማለት ነው። የግጭቱ ውጤት ግን እርስ በርስ ሲጋጩ እሳት ወይም ሙቀትን እንደሚፈጥሩ አስቀምጠዋል። ይሄ እንግዲህ ከዛሬ ከፊዚክስ ጋር ተመሳሳይ ነው። ከአተሞች እንቅስቃሴ ጋር ተያይዞ ዋናው ነጥብ በዓለም ላይ የተለያዩ ነገሮች የተፈጠሩት በዚህ አተም ቅጣቶች እንቅስቃሴ ምክንያት ነው በሚል አስቀምጠዋል። በአተሞች በሚንቀሳቀሱበት ወቅት እርስ በርስ ሲዋሃዱ አዳዲስ ነገር ይፈጠራል፣ ሲነጣጠሩ የተፈጠረው ይጠፋል ማለት ነው። በዚህ መሰረት የዓለምን አፈጣጠር ያወቃቀር በሚመለከት ሰፊ ትንታኔ ያላቸው ይሄንን በሌላ ጊዜ ማየት ይቻላል። በጣም አስተማሪ የሚሆነው ግን የሞራል ፍልስፍናም አላቸው። አቶሚስቶች በተለይ ዲሞክራትስ ሰፊ የሞራል ፍልስፍና አቅርቧል። በእነዚህ የሞራል ፍልስፍናዎች ዲሞክራትስ ሞራልን ከቁስ አካል እይታ ከአቶሚዝም አንጻር ለማቅረብ ይሞክራል። በዲሞክራትስ የሞራል ፍልስፍና ላይ ደስታ ቁልፍ ጉዳይ ነው። በዚህም የሰው ልጅ የህይወት ዓላማ ደስታን ማግኘት ነው። ዲሞክራትስ ይህን ደስታ የህይወት ትርጉም አድርጎ ያቀረበው ከተነሳበት የቁስ አካላዊ አቶሚዝም ፍልስፍና አንጻር ነው። የሰው ልጅ ነፍስ የተሰራችው ከአተም ወይም ቅንጣት ነው ብሎ ነው የሚያምነው። ስሜት የሚፈጠረውም ከዚሁ ከአተም ከተሰራች ነፍስ ነው። የሰው ልጅ ስሜት የሚወሰነው አተሞች ወደ ነፍስ በሚያደርጉት እንቅስቃሴ ነው። ስለዚህ የሰው ልጅ ደስታም የሚወሰነው ከዚሁ አተሞች ወደ ነፍስ ከሚያደርጉት እንቅስቃሴ ነጋ ነው። ስለዚህ ሁለት አተሞች ይገናኛሉ ማለት ነው። ነፍሳችንም አተም ናት፣ ከውጭ የሚመጣው መረጃ አተም ነው ማለት ነው። በዚህ መሰረት ደስታ የሚገኘው ወደ ነፍስ ወይም አተም የኛ አተም የሚገቡት አተሞች በሚፈጥሩት የተመጣጠነ ስሜት ነው ብሎ ነው የሚያስበው። የቁስ አካል ፍልስፍና ሞራል እዚህ ጋር ነው የሚገናኘው። ደስታ የሚገኘው የአተሞችን ስሜት በማጣጣም ነው። በዚህ መሰረት ሰው የሚደሰት ወደ ነፍስ የሚገቡት አተሞች ሲጨምሩ ወይም ሲቀንስ ነው። ዲሞክራትስ የደስታ ስሜትን በመጨመርና በመቀነስ ያስቀመጠው ሲሆን ትክክለኛው ደስታ ስሜትን ማመጣጠን ላይ ነው። እነዚህ የሚጨምሩና የሚቀንሱ ስሜቶች መነሻቸው የአተም ቅርጽና ቅንብር ነው ይላል። የህይወት ዓላማ ደስታ ነው ስንል ግን የተለመደ ደስታ ማለታችን አይደለም ነው የሚለው። የዲሞክራትስ ደስታ የስቃይ አለመኖር ነው። ስቃይ ከሌለ ደስተኛ ነህ እንደማለት ነው። ለዲሞክራትስ ብዙ ነገር ሊያጋጥም ይችላል። እነዚህ አጋጣሚዎች ደግሞ በአተም ተወክለው ነፍስ ውስጥ የሚገቡ ናቸው። በአተም ተወክለው ወደ ነፍሳችን የሚገቡት አጋጣሚዎች ግን ሁሉም ያስደስታሉ፣ ሁሉም ስቃይ ናቸው ማለታችን አይደለም። ዋናው የደስታም የስቃይ መነሻ አተም ሳይሆን አተሙን ማጣጣም የሚገባው ያለው ነፍሳችን ጋር ነው። ስለዚህ ደስታ የነፍስ ሰላም ወይም መረጋጋት ነው እንጂ የስቃይም አለመኖር አይደለም። የነፍስ
ሰላም የሚገኘው ደግሞ መጥፎ ስሜቶችን በማስወገድ ነው። ችግሩ መጥፎና ስሜት ከውጭ በኩል ማስወገድ አይቻልም። ምክንያቱም መጥፎ ስሜቶች በአተም ተወክለው ወደ ነፍሳችን ስለሚገቡ እሱም ማስወገድ አንችልም። አተሞች ፍሎ ያደርጓሉ ወደ አእምሯችን ወይም ወደ ነፍሳችን። አተሙን መቆጣጠር ስለማይቻል የሚቆጣጠረው አተሞቹ የሚፈጥሩትን ስሜት ነው የሚለው። ስለዚህ ውጫዊ ነገር ሳይሆን መቆጣጠር የሚቻለው አእምሯችንን ነው መቆጣጠር የሚቻለው በሚል ነው ያስቀመጠው። ይህንን የመሰለ የሞራል ፍልስፍና ከፍልስፍናቸው ከቁስ አካል ፍልስፍና ገንብተዋል ማለት ነው። ስለዚህ በአጭሩም ቢሆን ከዛሬው የፊዚክስ ጋር እንዴት እንደሚገናኝ የተገነዘብን ይመስለኛል። በሌላ ጊዜ በሌላ ፈላስፋ እመለሳለሁ። መልካም ቀን።